ኤግዛም ጥያቄዎች ናቸው እነዚህ በትኩረት ተከታተሉኝ። ጥያቄ ቁጥር 1 it says dash telephones first appear they were called talking telegraphs. Okay. A when, B then, C later on, D next ይላል። Okay. እዚህ ጋር ኔክስትም ይሁን ሌተር ኦን እንዲሁም ዘን ሁሉም ሲኩዌንስ የሚያመለክቱ ናቸው። ስለዚህ ሲኩዌንስ ወይም ደግሞ ቅደም ተከተልን ለማመልከት ስንፈልግ የምንጠቀማቸው ናቸው። ግን እዚህ ጋር ሲኩዌንስ አይደለም። ስለዚህ ትክክለኛ መልሱ እዚህ ጋር የሚሆነው ኤ ዌን ነው ማለት ነው። ለምን ቢባል ዌን አሁን እዚህ ጋር እያሳየን ያለው ምንድነው? ታይም ስለሆነ ማለት ነው። ራይት ያኔ እንደማለት ነው። ዌን ያኔ when telephone first appeared they were called talking telegraph ይባሉ ነበር ያኔ ነው። ሁለተኛው ጥያቄ the exam dash at 8 a.m. tomorrow morning. A is starting, B starter, C started, D is started ይላል። ኦኬ እዚች ጋር ዲ አይሆንም። ለምን ቢባል ፓሲቭ ስለሆነ እዚህ ጋር ፓሲቭ ያስፈልገናል። ኤግዛሙ በዚህ ሰዓት ይጀምራል የሚል ኖርማል አክቲቭ ስቴትመንት ነው ያለኝ። ሲ ስታርቲንግ የሚለው ጀረንድ ፎርም ነው እዚህ ጋር የተቀመጠው። ጀረንድ አያስፈልግም። ፕሬዘንት ኮንቲኒዩስ ቴንስ ነው እንኳን ብንል ኢዝ አር አም እንደዚህ ያስፈልጉታል ወይም ወዝ ዌር ፓስ ከሆነ። ስለዚህ እዚህ ጋር ምንም ሮል የለውም። ቢ ስታርትድ የሚለው ፓስት ነው። ግን አሁን እዚህ ጋር እያወራን ያለነው ስለ ቱሞሮ ሞርኒንግ which means future ነው። ስለዚህ አሁን እዚህ ጋር መልሱ ትክክለኛ መልሱ ስቲል ኤ ነው ማለት ነው። ራይት ኤ ትክክል ነው። ለምንድን ነው here ኤ ያንበት ዋነኛው ምክንያት future scheduled action ስለሆነ future scheduled ሊሆኑ ዛሬ ነገ 8 ሰዓት ላይ ጠዋት ብለን እንደዚህ ኦፊሻሊ scheduled የሆኑ ነገሮች በፕሬዘንት ኮንቲኒዩስ ቴንስ ስቲል future ቢሆንም እንኳን በፕሬዘንት ኮንቲኒዩስ ቴንስ መግለጽ እንችላለን። so the exam is starting at 8 a.m. tomorrow morning is possible just to say. የሶስተኛው ጥያቄ I think she did an excellent job on her presentation and dash ይላል። አሁን እዚህ ጋር መስማማት ነው። ምሳሌ አም ክሌቨር ካልኩኝ እኔም ስል ሶ አም አይ ይላለሁ። አይ ካን ረን ፋስት ካልኩኝ ሶ ካን አይ ይላል ሌላው ሰውዬ ማለት ነው። እና ሶ ዱ አይ ሶ ካን አይ እነዚህ አግዚለሪ ቨርቦች ካሉ አግዚለሪ ቨርቦች እንጠቀም ራሱ ምሳሌ ካን እና አም ተጠቅሜያለሁ። እነሱ ከሌሉ ደግሞ ቀጥታ ምሳሌ አሁን አይ ፓስት ዚ ኤግዛም ካልኩኝ ፓስት ከሆነ ሶ ዲድ አይ እኔ ማለፊያለሁ ለማለት። ኔጋቲቭ ከሆነ ግን ምሳሌ አይ ዲድንት ፓስ ካልኩኝ ኔዘር ነው መጠቀም ያለብኝ። ስለዚህ የመጀመሪያው ኔዘር ዲድ አይ አይሆንም። ፓስት ነው አክቹአሊ ዲድ አድርጎታል። ጥያቄ እዚህ ጋር አይ ቲንክ ሺ ዲድ አን ኤክሰለንት ጆብ ኦን ሄር ፕሬዘንቴሽን ይላል። ዲድ የሚለው ሲምፕል ፓስት ነው እዚህ ጋር አመላካች ነው። ስለዚህ ዲድ መጠቀም አለብን መልሳችንም ላይ ግን which means ዱ መጠቀም እዚህ ጋር አያስፈልግም ማለት ነው። እዚህ ጋር ዱዎች ይወጣሉ ማለት ነው። አንድ ሁለተኛ ስንስማማ ሶ ነው የምንለው ፖዚቲቭ ከሆነ አረፍተ ነገሩ። አረፍተ ነገሩ ኔጋቲቭ ከሆነ ግን ኔዘር ነው የምንጠቀመው በፕሬዘንት በፓስትም። ፕሬዘንት ከሆነ ኔዘር ዱ አይ፣ ፓስት ከሆነ ኔዘር ዲድ አይ። ስለዚህ እዚህ ጋር አይ ቲንክ ሺ ዲድ አን ኤክሰለንት የሚለው ኔጋቲቭ የለንም። አይ ቲንክ ሺ ዲድ አን ኤክሰለንት ጆብ ዲድ ኖት ቢኖሮ ኔጋቲቭ ነበር፣ ወደ ኔዘር እንሄዳለን። ሶ እዚህ ጋር ፖዚቲቭ ከሆነ ግን ሶ ነው የምንጠቀመው። አንድ ፕሬዘንት ሲሆን ምሳሌ አይ ቲንክ ሺ ደዝ ቢኖሮ ዱ እንጠቀም ነበር፣ ግን እዚህ ጋር ዲድ ነው። ስለዚህ ፓስት ነው መጠቀም ያለብኝ። ሶ ኔዘር እና ሶ እንትናቸው ይሄ ነው የሚመስለው። እናንተ እቺን ጥያቄ ኮመንት ሴክሽን ላይ ታስቀምጡልኛላችሁ። እንዲሁም ደግሞ ግልጽ ያልሆነ ጥያቄ ካለ ኮመንት ሴክሽን ላይ ታስቀምጡልኝ፣ ለማብራራት እሞክራለሁ። ታንኪ ሶ ማች። ኤግዛም ጥያቄዎች ናቸው እነዚህ